የአርባ ምንጭ ዩኒቨርሲቲ የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ዛሬ ጠዋት ሚያዝያ 28 2017 ዓ.ም ከፍተኛ ጉዳት ደርሶበታል። በመሆኑም ሕይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻውን 12 ሰዓት ተኩል ላይ ሕይወቱ አልፈዋል። አደጋውን ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ የሚገኝ ሲሆን ዩኒቨርሲቲው የህግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለህዝብ ይፋ ያደርጋል። አርባ ምንጭ ዩኒቨርሲቲ በተማሪ ናትናኤል ከዚህ ዓለም በሞት መለየት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቡ፣ ለወዳጅ ዘመዶቹና እንዲሁም ለመላው የዩኒቨርሲቲው ማህበረሰብ ሁሉ መጽናናትን ይመኛል። መረጃው የአርባ ምንጭ ዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ነው። የቡርኪና ፋሶ መሪ ኢብራሂም ትራኦሬ የሚኒስትሮችንና የፓርላማ አባላትን ደሞዝ በ30% ቀንሶ የመንግስት ሰራተኛውን በ50% አሳድጓል። ይህ በእንዲህ እንዳለ የሁለተኛው የዓለም ጦርነት ማብቂያ ሴሬሞኒ አስመልክቶ የራሻው ፕሬዝዳንት ቭላዲሚር ፑቲን ለትራኦሬ ግብዣ ያደረጉለት ሲሆን ዛሬ ወደ ሞስኮ በረራ ይጀምራል። በመጪው ረቡዕ ከፑቲን ጋር በቀጥታ በትራኦሬ የደህንነት ጉዳዮች ዙሪያ አጠቃላይ ውይይት ያካሂዳሉ ተብሎ ይጠበቃል። ከቀናት በፊት የራሻ ኮማንዶ የቡርኪና ፋሶን ዋና አየር ማረፊያ በመቆጣጠር የትራኦሬን የደህንነት ስጋት ቀንሰዋል። ኩላሊቷንም ስራዋንም ያጣችው ሴት መነጋገሪያ ሆናለች። ነገሩ እንዲህ ነው። የአለቃዋን ህይወት ለማዳን ኩላሊቷን ለአለቃዋ ትለግሳለች። ከለገሰች በኋላም ከቀዶ ጥገናው ለማገገም ብዙ ጊዜ ይወስድባታል። ስሟ ዲቦራ ስቲቨንስ ትባላለች። አለቃዋ በኩላሊት ህመም ስትሰቃይ ዝም ማለትን አልመረጠችም። በራሷ ፍላጎትም የአለቃዋን ህይወት ለማዳን ስትል ኩላሊቷን በፈቃደኝነት ለመስጠት ትወስናለች። ከዛም አንዱን ኩላሊቷን በቀዶ ህክምና ትለግሳለች። ለማገገምም ጊዜ ይወስድባታል። ቀዶ ጥገና አድርጋ አገግማ ወደ ስራዋ ስትመለስ የገጠማት ከምስጋና ይልቅ በጊዜ ወደ ስራ አልተመለስሽም በሚል ከስራዋ ተባራለች። እናም ድርጊቱ የዓለም አቀፍ መገናኛ ብዙሃንን ትኩረት ስቧል።